እንዴት ናችሁ ውድ አቤል ዩቲዩብ ተከታታዮች እንዲሁም ተመልካቾች? ይህ የተለያዩ ሳይንሳዊ የሆኑ ነገሮችን ወደ እናንተ ማደርስበት ቻናሌ ነው ማለት ነው። እንግዲህ እንደ ከዚህ በፊትም እንደነገርኳችሁ የተለያዩ የሳይንሳዊ የሆኑ ነገሮችን እንዲሁም ደግሞ የተለያዩ ስለሚነሱ መላምቶች እንዲሁም ደግሞ ትንግርቶች እስካሁን ድረስ አቅርቤላችሁ ነበር። አሁን እንግዲህ ማቀርብላችሁ ስለ ሰዎች ራሱ ስለነሱ ማወቅ ስለሚጓጉት ስለ ዳይኖሰሮች ነው ማለት ነው። እንግዲህ ዳይኖሰሮች ምን እንደሆኑ እንዴት እንደተገኙ እንዴት እንደጠፉ እንዲሁም ደግሞ ሌሎች መረጃዎችን ወደ እናንተ ማድረስ ይሆናል። አብራችሁን እንድትቆዩ እያጋበዝኳችሁ እንዲሁም ደግሞ እኔን ለማበረታታት ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ እየጠየቅኳችሁ ወደ ቪዲዮ ያልፋለሁ ማለት ነው። ሆነ ዳይኖሰር ምን ማለት እንደሆነ እስኪ ጥቂት ነገር ልበላችሁ። ዳይኖሰሮች እጅግ በጣም ግዙፍ የሆኑ እንዲሁም ደግሞ አስፈሪ የሆኑ ፍጥረታቶች ናቸው። እነዚህ ዳይኖሰሮች በጣም ትልቅ ከመሆናቸው የተነሳ አስፈሪ ገጽታቸውን እንዲላበሱ እንዲሁም ደግሞ የተለያዩ በአካላዊ እንትናቸው በሚታዩ ነገሮች ብቻ አስፈሪ የምንላቸው ድሮ በጊዜ የኖሩ የነበሩ ፍጥረታቶች ናቸው። እነዚህ ዳይኖሰሮች በድሮ ጊዜ ማለትም በሳይንሱ እንደሚለው ያው ሙሉ በሙሉ ትክክለኛ ባይሆንም ከ6 ሚሊዮን ዓመታት በፊት የሚል መላምት አለው። ከዛ በፊት ይኖሩ እንደነበሩ እንዲሁም ደግሞ ሰዎች ያኔ እንደማይኖሩ ይጠቅሳል። በሌላ መረጃ ግን እንደዚህ አይነት ባይሆንም ማለት ነው። ይህንንም እንደዚህ ሲያብራራው ለዚህ መረጃ ዋና ምክንያቱ በተለያዩ ቁፋሮች የተገኙ የእነዚህ የዳይኖሰሮች አጽሞች ናቸው። እነዚህ ዳይኖሰሮች አጽሞች ከድሮ ከተገኙ ናሙናቸው እንዲሁም ደግሞ ከአጽማቸው ጋር በማመሳሰል በመዋሃድ እንዲሁም ደግሞ የተለያዩ ቅርስ እንዲሁም ደግሞ ፊዚካል እየሰጣቸው ለነሱ ዳይኖሰር የሚል ስያሜም ሰጥቷቸዋል ማለት ነው። ዳይኖሰር ማለት ከስሙ ራሱ ስንነሳ ዳይኖሰር አስፈሪ እንሽላሊት የሚል ትርጓሜ ያለው ይህም የላቲን ቃል ስለሆነ ነው። እንዲሁም ደግሞ እነዚህ ዳይኖሰሮች ደግሞ ለምን እንደዚህ አስፈሪ እንሽላሊቶች ሊባሉ እንደቻሉ ደግሞ ጥቂት ልበላችሁ። ምክንያቱም መጀመሪያም እንዳነሳሁላችሁ እጅግ ግዙፍ እንዲሁም ደግሞ አስፈሪ ከመሆናቸው የተነሳ እነዚህ አስፈሪ እንሽላሊት የሚል ስያሜ አግኝተዋል ማለት ነው። ሌላኛው ደግሞ እነዚህ ዳይኖሰሮች በሁለት ይከፈላሉ ከአመጋገባቸው አንጻር ነው። ካርኒቨረስ እንዲሁም ደግሞ ሄርቢቨረስ። እነዚህ በእርግጥ በእንስሳ ላይ የሚሰሩ ናቸው፣ ግን ደግሞ ይህም ብቻ አይደለም። እነዚህ ካርኒቨረስ እና ሄርቢቨረስ ማለትም ስጋ በልና እጽዋት በል እንስሳት ማለት ዳይኖሰሮች የተለያዩ አይነት ሲሆኑ አብዛኛው ካርኒቨረስ የሆኑት ሁለት እጃቸው አጣር ያሉ እንዲሆን ደግሞ ተለቅ ያሉ ሲሆኑ ሄርቢቨረስ ደግሞ በአራት እግራቸው የሚቆሙ የዳይኖሰሮች ዝርያዎች ናቸው። ዳይኖሰሮች በጣም ብዙ አይነቶች አሉ። የዳይኖሰሮች ደግሞ ይኖሩበት የነበረውን አንድ ነገር ላንተ። ዳይኖሰሮች ይኖሩበት የነበረው ጊዜ ሜሶዛይክ ይባላል። ሜሶዛይክ ማለት የዳይኖሰሮች መኖሪያ የነበረበት ጊዜ ማለት ነው። ስለዚህ ዳይኖሰሮች የኖሩበት የነበረው ጊዜ ይህ ሜሶዛይክ በሶስት ዋና ክፍሎች ይከፈላል። እነሱም ትራያሲክ፣ ጁራሲክ እና ክራቲሺየስ ናቸው። ትራያሲክ የሚባለው የዳይኖሰሮች ጅማሬ ማለት ነው። ዳይኖሰሮች መፈጠር የጀመሩበት ጊዜ ያ ማለትም ዳይኖሰሮች የተፈጠሩት በጣም ጥቃቅን ከሆኑ ውሃ ውስጥ ከሚኖሩ ፍጥረታት ሲሆን እነዚህም ቀስ በቀስ በዝግመተ ለውጥ እያደጉ በመምጣት መጨረሻ ላይ ትልቅ በሚሆኑበት ጊዜ በየብስ ላይ ወጥተው ይኖሩበት የነበረበት ጊዜ ነው። ይህም ማለት ወደዚህ ዓለም የተቀላቀሉበት ወይም ደግሞ መጀመሪያቸው ጊዜ ማለት ነው። ይህም ብቻም አይደለም፣ ሌላ ደግሞ የሚገርም ነገር አለ። ክራቲሺየስ ደግሞ የዚህ ማብቂያ ማለት ነው። ምክንያቱም ክራቲሺየስ ትራያሲክ ላይ ከተነሱ ክራቲሺየስ ላይ ደግሞ ጠፉ ማለት ነው። እንዲሁም ደግሞ እነዚህ ትራያሲክ ላይ ይኖሩ የነበሩ የተለያዩ ፍጥረታት ዳይኖሰሮች ከጁራሲክ ጋር ይለያዩ ነበር። ጁራሲክ ላይ የነበሩ ከክራቲሺየስ ላይ ይለያዩ ነበር። ግን ደግሞ ጁራሲክ ላይ እና ክራቲሺየስ ላይ ወይም ደግሞ ትራያሲክ ላይ እና ጁራሲክ ላይ ተመሳሳይ የሆኑ እንዲሁም ደግሞ በሶስቱም ላይ ተመሳሳይ የሆኑ የዳይኖሰር ዝርያዎችም አሉ። እንዲሁም ደግሞ እነዚህ ዳይኖሰሮች የጠፉበትን ደግሞ አንድ ነገር ላንተ።
እነዚህ ዳይኖሰሮች የጠፉበት ዋናው ምክንያት አስትሮይድ መከስከስ ነው። ይህም አስትሮይድ ከጠፈር ላይ በመምጣት አስትሮይድ ማለት በጣም ትልቅ የሆነ የጠፈር ድንጋይ ወይም ደግሞ በጠፈር ላይ የሚገኝ ትልቅ የሆነ በጣም ክብደት ያለው ድንጋይ ማለት ነው። ይህም ወደ መሬት በሚወነጨፍበት ጊዜ ዳይኖሰሮችን እንዳጠፋ ይነገርለታል። በዚህም ምክንያት ዳይኖሰሮች ሙሉ በሙሉ እንደጠፉ ይነገራል ማለት ነው። እንዲሁም ደግሞ ሌላኛው በሜሶዛይክ የተከሰተውን ነገር ደግሞ ላንሳ፣ የአህጉር ሽርተታ። ከዚህ በፊት እንደዚህ 7 አህጉራት አልነበሩ። አንድና ዋና አህጉር ነበር እሱም ፓንጂያ ነበር የሚባል የነበረው። በዚህ የአህጉር ሽርተታ ምክንያት ወደ 2 ተከፈለ፣ ላውራሺያና ጎንዶዋና በማለት። እነዚህ ላውራሺያና ጎንዶዋና ደግሞ ወደ 7 ንዑሳት ማለትም አሁን ወዳለንበት ሊመጡ ችለዋል ማለት ነው። ስለዚህ እነዚህ የተለያዩ የዳይኖሰር አይነቶች እንዲሁም ደግሞ የተለያዩ ምክንያቶች በተፈጥሮ ላይ የተከሰቱ ማለትም ይህ የአህጉር ሽርተታ የእሳተ ገሞራ ፍንዳታ ለዳይኖሰሮች ማጥፋት ዋነኛ መንስኤ እንደሆኑ በተለያዩ መረጃዎች ይጠቅሳሉ። እንዲሁም ደግሞ የተለያዩ ምርምሮች ይጠቅሳሉ። አሁን ደግሞ ስለ አንዳንድ የዳይኖሰር አይነቶች ደግሞ ጥቂት ልበላችሁ። ከአንዱ የዳይኖሰር አይነት ውስጥ በጣም ረጅም የሆኑ ስለ ብራኪዮሳውረስ ወይም ደግሞ ስለ አርጀንቲኖሳውረስ ጥቂት ልበላችሁ። ይህ አርጀንቲኖሳውረስ በጣም ረጅም አንገት ያለው እንዲሁም ደግሞ ከትልቅ ከሚባሉት ዳይኖሰሮች ውስጥ አንዱ እንዲሁም ዋነኛው ማለትም በጣም ትልቁ ዳይኖሰር ነው። ሌላኛው ደግሞ ትራይኖሰረስ ሬክስ ነው። በእርግጥ በብዛቻችሁ የምታውቁት ይመስለኛል። ይህ ትራይኖሰረስ ሬክስ በጣም ትልቅ የሆነ እንዲሁም ደግሞ 2 አጫጭር እጆች ያሉት እንዲሁም በጣም አንድ ትልቅ እግር 2 እግር እንዳለው ይነገርለታል። ይህም በጣም አስፈሪ እንዲሁም ደግሞ በአብዛኞቹ ሰዎች ዘንድ የሚታወቅ ነው። ሌላኞቹ ደግሞ ቬሎሲራፕተር የሚባሉ ደግሞ በጁራሲክ ፓርክ ላይ የተሰኘው ፊልም ላይ የተጠቀሰም አለ። ሌላኛው ደግሞ በስቴጎሳውረስ እንዲሁም ደግሞ ትራይሴራቶፕስ የተባሉ ሌሎች የዳይኖሰር ዝርያዎችም አሉ። ቴሮሰራፕተር የሚባል ደግሞ በአየር ላይ የሚበርም ሌላ ዳይኖሰር አለ። እነዚህ ደግሞ በጣም የተለያዩ እንትኖች አሉ እና ኢንክሎሳውረስ የሚባል እንዲሁም ቴሮፖዳ የመሳሰሉት በጣም ብዙ የሆኑ ዳይኖሰሮች በዚህ ዓለም ላይ ይኖሩ እንደነበር እንዲሁም ደግሞ አሁን ላይ እንደጠፉ ይነገራል። እስካሁን ድረስ ይዤላችሁ የቆየሁት ስለዚህ ስለ ዳይኖሰሮች ያቀረብኩት መረጃ ይህን ይመስላል። ለማንኛውም ግን ላይክ፣ ሼር፣ ሰብስክራይብ የሚሉትን በተኖች በመንካት እኔን ማበረታታት ትችላላችሁ ማለት ነው። ለዛሬው በዚህ ይብቃ።